ቪክቲማይዝድ የሆነበት አንደኛው ነገር ነው። እንዲሁም ከዚህ አንፃር አንድ ቬሪ ኢንትረስቲንግ ኮንሰፕት አለ። ልክ ዲጂታል በቃ ሶሻል ሚዲያ ስፔስ ስንል በቃ ልክ መስቀል አደባባይ ሰው ሲሰባሰብ የምታየው አለ ራስን ማስራብ ዲፕሬሽን ውስጥ መግባት። ስለዚህ the future of technology እንዳልኩ ኤክሳይቲንግ ነገር አለው፣ የሚያስፈራ ነገር አለው፣ ራስን የማጥፋት ነገር ውስጥ የምናይበት ክራይሲስ አለው እና ቲኔጀርስ የሴሌብሪቲዎችን ላይፍ በሶሻል ሚዲያ ላይ እያዩ የእነሱ ላይፍ እንዲኖርላቸው አንተ አደባባይ ላይ የሆነ ገበያ ላይ እንግዲህ ሶሻል ሚዲያ ምንድን ነው አለው የሀሳብ አደባባይ ሆነ የእሱን ተዋት መስማት ማወቅ እሱም የኔ እንደዚሁ we are heading ወደዛ አቅጣጫ። እንኳን የሴሌብሪቲዎቹ ይቅርና የአንድ አቨሬጅ ሰው ሶሻል ሚዲያ ላይ የሚወጣው ይጽድት ያለው ነው ከዘር ሁሉ የመጣብህን በሽታ ማጥፋት። ለይህን ስቴትም ሰሙት ደነግጣላችሁ እንዴ እኛ አይደል እየሰራ ነው እኮ በቃ ኤአይን እንትን ስትሉ ስታስቡ በኤአይ ማይተካ ፊልድ አጥኑ እያልኩ ወጣቶችን መክር ነበር። አሁን I can't even advise that በኮንፊደንስ actually ኤሎን መስክ ለንደን ላይ የነበረው ሰሚት ላይ ቦልድሊ ያለው ነገር ምንድነው soon enough AI will take all our jobs ስራዎቻችን በሙሉ ይወስድብናል ላይ የነበረው ሰሚት ላይ ቦልድሊ ያለው ነገር ምንድነው soon enough AI will take all our jobs ስራዎቻችን በሙሉ ይወስድብናል። ዴዲኬት ያደረጉት አንድ ቻፕተር አለ ማለት እንደ ቴክኖሎጂስት ኤክሳይቲንግ የሆነው ነገር ብቻ ይዤ ሌላውን ነገር ባልጠቅስ ኃላፊነት ያለው ባለሙያ አልሆንም። ስለዚህ አንድ ቻፕተር አለ የቴክኖሎጂ ባለ ሁለት ሰይፍ ስለት የሚል ሁለቱም አለው ማለት ነው። በዘመናችን ውስጥ ዊትነስ ያደረግን ስለ ቴክኖሎጂ ባየነበት ጊዜ ውስጥ በሙሉ ቴክኖሎጂ ሁለት ጥፋቱም በጎ ነገሩም አለው። አሁን ላይ ደግሞ ሆነ በተለይ አሁን ይሄ አራተኛው ኢንዱስትሪያል ሬቮሉሽን ሲባል ሰማላችሁ በብዛት የአራተኛው ኢንዱስትሪያል ውስጡ ምንድነው ደግሞ ያለው ሲባል ከዚህ በፊት ከነበሩ በጣም በተለየ ሁኔታ ውስጡ ያካተታቸው ነገሮች ይሄ አብዮት በተለይ አርቲፊሻል ኢንተለጀንስ የምንለው ሮቦቲክስ የምንለው የኢንተርኔት ኦፍ ቲንግስ ዲቫይሶች በሙሉ ከኢንተርኔት ጋር መያያዝ የምንለው ነገር አይደለም። አሁን ሜታቨርስ የምንለው ሰው ይሄኛው ከፊዚካል ዓለም ወጥቶ ወደ ሜታቨርስ ሙቭ ያደረገበት ነገር ስናስብ ከዛም አልፎ ደግሞ ይሄ የሰው ልጅ ኮንሽስነስ እና የማሽኖች ኢንተራክቲቪቲ ወደ ኔክስት ሌቭል ወደ የሄደበት አሁን አዲስ ኮንሰፕት መጥቷል። the internet of thoughts የሚባል brain to computer ኢንተርፌስ ተደርጎ አሁን በጥቂት ዓመታቶች ውስጥ እኔና ጥጋብ አሁን እንደዚህ መነጋገር አያስፈልገንም። በቴሌፓቲ አይቸው የሱን ተዋት መስማት ማወቅ እሱም የኔ እንደዚሁ we are heading ወደዛ አቅጣጫ። ያንን ደግሞ የሚያሳየን ነገር ደግሞ ዛሬ ላይ በተለይ በአርቲፊሻል ኢንተለጀንስ እያየ ነው። who would thought artificial intelligence እዚህ ጋር ደርሶ ዛሬ ላይ ደረሰበት in your wildest dream 10 years ago ዛሬ ላይ ያለውን የማሽኖች መራቀቅ ልናስበው አንችልም። ስለዚህ the future of technology እንዳልኩ ኤክሳይቲንግ ነገር አለው፣ የሚያስፈራ ነገር አለው፣ ጥሩ ነገር አለው። ስለ AI ሞር ጥልቅ ያለ ነገር እንነጋገራለን። ግን ደግሞ ሌሎች ባዮቴክኖሎጂ በምሾት ተሰማላችሁ በጣም በውስጡ የሚገራርሙ ነገሮች አሉት። አሁን እኔ ኩላሊቴ ፌል ቢያደርግ የግድ ጥጋቡ ከኔ ጋር ታይፕ 1 ቢሆን እና ፈቃደኛ ከሆነ ኩላሊቱን ይሰጠኝ መጠበቅ አለብኝ። ነገር ግን አሁን በዚህ አዳዲስ ቴክኖሎጂ ኢመርጂንግ በሆነ ቴክኖሎጂ I don't have to wait for organ donor በልክ እንደ ህትመት ኦርጋን ፕሪንትድ ኦርጋኖች ላቦራቶሪ ውስጥ በ3D ፕሪንተር ፕሪንት ተደርገው ካንተ ላይ በሚወሰድ ስቴም ሴል ጎልብተው ኩላሊት የሚሰጠኝ አይነት ሂደት ውስጥ የሚገባበት ምልክት እየታየ ነው። አሁን ኩላሊትና ጉበት ላንሰራ እንችላለን። ነገር ግን የጆሮ ካርቲሌጅ የልብ አርተሪ ቱቦዎችን ትንንሽ ቲሹዎችን ተሰርቶ ኢፌክቲቭሊ ትራንስፕላንት የተሰጠባቸው ሁኔታዎች እያየን ነው።